አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። በያላችሁበት ሰላማችሁ በዝዝት ይበልልን። ዛሬ ይዤላችሁ የመጣሁት የሐዋላ ጥቁር ገበያ ምንዛሬ ዝርዝር ዋጋ ነው። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ነባሮችም ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ስለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁ። ኢንሻአላህ በላይክ ጀምሩት። ላይክ አድርጉ። ኢንሻአላህ አሁን ወደ ዝርዝሩ ገባለሁ። አንድ የአሜሪካን ዶላር 157 ብር ከ34 ሳንቲም ሲመነዘር፣ አንድ ዩሮ 178 ብር ከ79 ሳንቲም ሲመነዘር፣ አንድ የስዊዝ ፍራንክ 192 ብር ከ99 ሳንቲም ሲመነዘር በዛሬው ዕለት አፕሪል 13 እንደዛ ውሎ እንደዛ ያሳያል ማለት ነው። ጥቁር ገበያ ምንዛሬ ዋጋ አንድ የካናዳ ዶላር 113 ብር ከ51 ሳንቲም ሲመነዘር፣ እንዲሁም አንድ የአውስትራሊያን ዶላር 98 ብር ከ88 ሳንቲም ሲመነዘር፣ አንድ የቻይና ዩሃን 21 ብር ከ58 ሳንቲም ሲመነዘር፣ አንድ ፓውንድ ስተርሊ 205 ብር ከ98 ሳንቲም ሲመነዘር፣ አንድ የኩዌት ዲናር 512 ብር ከ88 ሳንቲም ሲመነዘር፣ አንድ የዱባይ ድርሃም 42 ብር ከ86 ሳንቲም ሲመነዘር፣ እንዲሁም አንድ የሳውዲ ሪያል 41 ብር ከ97 ሳንቲም ሲመነዘር፣ አንድ የኳተር ሪያል 157 ብር ከ48 ሳንቲም ሲመነዘር፣ አንድ የኦማር ሪያል 408 ብር ከ88 ሳንቲም ሲመነዘር፣ አንድ የጆርዳን ዲናር 222 ብር ከ11 ሳንቲም ሲመነዘር፣ እንዲሁም አንድ የባህሬን ዲናር 417 ብር ከ71 ሳንቲም ሲመነዘር፣ አንድ የቱርክ ሽሬ 4 ብር ከ14 ሳንቲም ሲመነዘር፣ አንድ የኢጅፕት ፓውንድ 3 ብር ከ07 ሳንቲም ሲመነዘር፣ አንድ የየመን ሪያል 0.64 ሳንቲም ሲመነዘር፣ እንዲሁም አንድ የእስራኤል ሽቅል 42 ብር ከ39 ሳንቲም ሲመነዘር። ለዛሬ ይዤላችሁ የመጣሁት የምንዛሬ የብላክ ማርኬት ምንዛሬ ዋጋ ይሄንን ይመስላል። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱን። ኢንሻአላህ በተመሳሳይ በሌላ ቀን እስከምንገናኝ ድረስ ወሰላሙ አሌይኩም።